Ashmara, Amaratalo, Dura, Dura, Dura. Alam hulun gayat, Dura, Dura, Dura. ሃይ ልጆችዬ እንዴት ናችሁ? ዛሬ እንዴት እንደደነገጥኩኝ አታውቁም። በጣም ነው የደነገጥኩት። ለምን እንደደነገጥኩኝ እነግራችኋለሁ ልጆችዬ። ሳምንታችሁ ግን ጥሩ ነበረ? ቆንጆ ነበር ሳምንታችሁ? የኔ በጣም ቆንጆ ነበረ። በጣም ነው የደነገጥኩት። ለምን መሰላችሁ? ዛሬ ስመጣ አስፋልት ላይ ማለት ነው፣ አስፋልት ላይ ትንንሽ ልጆች አስፋልት ሲሻገሩ መኪና መጥቶ ሊገጫቸው ነበረ። ከዛ ሁላችንም ሮጠን ያስመለጥናቸው። ሁላችንም ቆሙ ብለን። ልጆችዬ አስፋልት እንዴት ነው የምትሻገሩት እናንተ? ቀይ ሲበራ ነው? ቢጫ ሲበራ ነው ወይስ አረንጓዴ ሲበራ? እሺ እናወራበታለን። መጀመሪያ ላይ ግን አንድ ላይ እንተንፍስ፣ እንረጋጋ። በጣም ጥሩ። አሁን ተረጋግቻለሁ። ከእናንተ ጋር ስለሆንኩኝ በጣም ነው የምረጋጋው። ታውቃላችሁ አይደለ? አሁን ተረጋግቻለሁ ልጆችዬ። መጀመሪያ እንጸልይና ከዛ በኋላ ዛሬ ያየሁትን ነገር እነግራችኋለሁ። እሺ የትም እንዳትሄዱ። እንጸልይ ልጆችዬ። ሁሌ ስንጸልይ እንዴት ነው የምንጸልየው? እጆቻችንን እንዘረጋለን። ከኔ ጋር ትላላችሁ እሺ? ኢየሱስ አለቴ ነው፣ በአለቱ ላይ ቤቴን ሰራለው፣ በሬን ዘጋለው፣ መስኮቶቼን እቆልፋለው፣ እጸልያለው። እግዚአብሔር ሆይ እናመሰግናለን። ጌታ ሆይ ስለምትጠብቀን እናመሰግናለን። በመንገዳችን ሁሉ አብረህን ስለምትሆን እናመሰግናለን። እንወድሃለን። ለቅዱስ ቃል ፍቅር ስጠን። ጸሎት አስተምረን፣ ባርከን፣ ጠብቀን። በኢየሱስ ስም አሜን። ልጆችዬ አሁን በጣም ተረጋጋው እንጂ ቅድም በጣም ደንግጬ ነበረ። ሉሉና ዱዱ ማለት ነው ቸርች እየሄዱ ነበረ። ሉሉና ዱዱ ቸርች እየሄዱ አስፋልት ላይ ደርሰው ሉሉ ግራና ቀኙን አይታ ልትሻገር ነበር። ዱዱ ግን ምንም አላየም፣ ግራና ቀኙን አላየም። እየዘመረ ዝም ብሎ ከዛ በኋላስ መኪና አልመጣም። መኪና ውስጥ ፒፕ ያደርጋል፣ መኪናው ፒፕ ያደርጋል። ከዛ እኛም ደነገጥን፣ ሉሉ በጣም ደነገጠች። ከዛ ዱዱ ስትለው ቆመን። አልሰማም ነበር ዱዱ፣ ግራ ቀኝ አላየም፣ መኪና መምጣቱን አላየም። ልጆችዬ ዱዱና ሉሉ ቆመው መብራቱ ወደ አረንጓዴ ተቀይሯል። ዱዱ ግን አላየም ነበረ። ዝም ብሎ እያለ ሲሻገር ዱዱ ብላ ሉሉ አስቆመችው። ከዛ በኋላ ነው የቆመው። ልጆችዬ አረንጓዴ በርቷል ምን ማለት ነው? አረንጓዴ በርቷል ምን ማለት ነው? መኪና መንገድ ላይ መኪና ያልፋል ማለት ነው። አረንጓዴ መብራት ማለት መኪና ማለፍ ማለት ነው። ስለዚህ እኛ እንሻገራለን እንዴ? አንሻገርም። እኛ እንቆማለን መኪና እስኪያልፍ። ቢጫ ደግሞ ተዘጋጁ ነው። ስለዚህ መኪና ሊቆም ነው፣ ተዘጋጁ እንደማለት ነው። ከዛስ ቀይ ሲበራስ መኪናውን ምን ማለት ነው? ቁም እያለው ነው። መኪናውን ቁም እያለው ነው። ስለዚህ እኛ የዛን ሰዓት መሻገር እንችላለን። አስፋልት ለመሻገር ስቆም ግራ ቀኛ ያለው ቀይ ቢጫ አረንጓዴ፣ ቀይ ቢጫ አረንጓዴ፣ ቀይ ቢጫ አረንጓዴ አይቼ እሻገራለሁ። አብረን እንበል ልጆችዬ። አስፋልት ለመሻገር ስቆም ግራ ቀኛ ያለው ቀይ ቢጫ አረንጓዴ፣ ቀይ ቢጫ አረንጓዴ፣ ቀይ ቢጫ አረንጓዴ አይቼ እሻገራለሁ። ጎበዝ ልጆችዬ። ምን ሲሆን ነው የምንሻገረው? ቀይ ሲሆን ወይም ቁም የሚለው ሲበራ እንሻገራለን። አረንጓዴ ሲሆንስ
ኖ ኖ ኖ ኖ ኖ አንሻገርም። መኪና የሚያልፍበት ሰዓት ስለሆነ እኛ በፍጹም አንሻገርም። ቆመን ነው የምንጠብቀው። እሺ ልጆችዬ፣ ደግሞ ልጆችዬ ስትሻገሩ ዜብራ ታውቃላችሁ? ዜብራ ታውቃላችሁ? ዜብራ ማለት አስፋልት ላይ በነጭ የተሰመረ መስመር ነው። አያችሁት? ዜብራውን እዚህ ጋር አያችሁት? ልክ እዚህ ጋር ስትደርሱ ነው የምትሻገሩት። እሺ ብላችሁ መሻገር። እዛ ጋር ነጩ ጋር ስትደርሱ ነው የምትሻገሩት። ሌላ ቦታ ላይ እንዳትሻገሩ፣ ዜብራው ላይ ስትደርሱ ነው መሻገር ያለባችሁ። እሺ ከመሻገራችሁ በፊት ደግሞ ግራ ቀኛችሁን ሁሌ ማየት አለባችሁ። መኪና እየመጣና መሆኑን መኪና መምጣት አለመምጣቱን ተመልክታችሁ ነው መሻገር ያለባችሁ። ደግሞ ልጆችዬ ብቻችሁ እንዳትሻገሩ። እሺ ትልቅ ሰው ካለ ትልቅ ሰው እጁን ይዛችሁ ነው መሻገር ያለባችሁ። እሺ ልጆችዬ ግራ ቀኝ አይታችሁ ትልቅ ሰው ካለ ከትልቅ ሰው ጋር ተሻገሩ። ግራ ቀኝ ስታዩ ደግሞ መኪና በደንብ ካያችሁ በኋላ እነዚህን መብራቶች እዩ። እሺ ቀይ፣ ቢጫ፣ አረንጓዴ። እነዚህን አይታችሁ ቀይ ሲሆን ምን ማለት ነው? ቁም ማለት ነው። እናንተ መሻገር ትችላላችሁ። ቢጫ ሲሆንስ አትሻገሩም፣ ጠብቁ ማለት ነው። እሺ አረንጓዴ ሲሆንስ ኖ በፍጹም አትሻገሩም፣ ምክንያቱም መኪና የሚያልፍበት ስለሆነ። እሺ ልጆችዬ በዚህ ሳምንት ተጠንቃችሁ ነው የምትሻገሩት። ደግሞ ማለት ነው ሁሌ መንገድ ላይ ስትሄዱ ኢየሱስ ከእናንተ ጋር እንዲሆን እየዘመራችሁ በውስጣችሁ እየጸለያችሁ ነው መውጣት ያለባችሁ። እሺ ጉዞ ከኢየሱስ ጋር ሁሌ እጓዛለሁ በመንገዴ ሁሉ። ጉዞ ከኢየሱስ ጋር አብሬው እጓዛለሁ። ጉዞ ከኢየሱስ ጋር ሁሌ እጓዛለሁ በመንገዴ ሁሉ። ጉዞ ከኢየሱስ ጋር አብሬው እጓዛለሁ። እጓዛለሁ ምሽት እጓዛለሁ ሁሌ እጓዛለሁ በመንገዴ ሁሉ። በቀን እጓዛለሁ ምሽት እጓዛለሁ አብሬው እጓዛለሁ። ጉዞ ከኢየሱስ ጋር ሁሌ እጓዛለሁ በመንገዴ ሁሉ። ጉዞ ከኢየሱስ ጋር አብሬው እጓዛለሁ። በቀን እጓዛለሁ ምሽት እጓዛለሁ ሁሌ እጓዛለሁ በመንገዴ ሁሉ። በቀን እጓዛለሁ ምሽት እጓዛለሁ አብሬው እጓዛለሁ። ጎበዝ! አስፋልት ላይ ስትሻገሩ ከኢየሱስ ጋር ተጓዙ። እሺ እሱ እንዴት ነው የምታደርጉት? ትጸልያላችሁ። እግዚአብሔር ሆይ አብረኸኝ ሁን፣ ከኔ ጋር ሁን፣ ትምህርት ቤት ስሄድ፣ ወደ ቸርች ስሄድ፣ የትም ቦታ ስሄድ አብረኸኝ ሁን ብላችሁ ጠዋት ከቤታችሁ ስትወጡ ጸልያችሁ ውጡ። እሺ ልጆችዬ ወዳችኋለሁ። በቃ አሁን ዱዱና ሉሉ እየጠበቁኝ ሊሆን ይችላል እዛ ቁጭ ብለው። እናንተ ደግሞ በሚቀጥለው ሳምንት እንድንገናኝ ምን ማድረግ አለባችሁ? ሰብስክራይብ የሚለውን በተን ተጫኑ። አጠገቡ ያለውን ደውል እሱን ተጫኑ። በጣም ወዳችኋለሁ። ሉሉና ዱዱ ደግሞ እየጠበቁኝ ስለሆነ ሄጄ እስቲ ልያቸው። እሺ ልጆችዬ በጣም ወዳችኋለሁ። ባይ